በዚህ አመት ራሱ ሰይጣን አንቺን ሊገድል መጥቶ ነበር። በዚህ አመት 2018 ላይ መድኃኒት እየወሰድኩ ነው ሊገድል። መቼ ጥዬሽ መቼ ትቼሽ አውቃለሁ አለሽ? አልተውከኝም፣ እግዚአብሔር ያውቃለሁ። አሁንም አለሽ ጌታ ለማንም አልጥልሽም። አሜን አሜን። ለማንም አልተውሽም። አሜን። ገዳዩ መንፈስ ወድቋል። አሜን አሜን አሜን። ገዳዩ መንፈስ ወድቋል። አሜን። በዚህ አመት ራሱ ሰይጣን አንቺን ሊገድል መጥቶ ነበር። በዚህ አመት 2018 ላይ መድኃኒት እየወሰድኩ ነው ሊገድል። ጌታ እንዲህ ያለኝ አትሞትም። አሜን አሜን። አትሞትም። አሜን። አሁን የሞት አዋጅ ሲሻር ነው ያየሁት። አሜን። አንቺን አሁን ጠላት ለመበቀል መጥቷል። በአኪምም አይቻልም፣ በገንዘብም አይቻልም። ነገሩ ወደ ሌላ ነገር እየሄደ ነው ያለው፣ እየተቀየረ ነው ያለው። ዛሬ ግን እግዚአብሔር ይቀይራል። ወደ ደምሽ የገባው መርዝ ዛሬ ይወጣል። ደምሽ ውስጥ የገባ መርዝ ነው ያየሁት። የጉበት በሽታ ዛሬ ይነቀላል። እግዚአብሔርን እየለመንኩት ነበር። እህቴ በዚህ ሞተች ተባለ። 4 ወሯ ነው እና ምርመራ ሲደረግ እኔ ላይ ማደ ተባለ። ዛሬ ይነቀላል። አሜን። ይነቀላል። ዛሬ ይቃጠላል። አሜን። የሚገርማችሁ ከቀኝ ጡቷ ጀምሮ በካንሰርም ተበቅሎ ፈጥኖ ሊገላት ነው። እግዚአብሔር ግን ፈጣኑን እባብ አሁን ገለዋለሁ አለ። ፈጣኑን ሌዋታን እባብ አሁን ገለዋለሁ አለ። አሁን ሳምባሽ ይታጠባል። መንፈስ ቅዱስ ያጥበዋል። ሙሉ ሰውነትሽ ይታጠባል። መርዙ ካንቺ ውስጥ አሁን ተነቅሎ ይወድቃል። አሜን። የጉብኝትሽ ሰዓት ነው። አሜን። ጌታዬ የጉብኝትሽ ጊዜ ነው። ሁለት እጆችን ከፍ አድርጊ። ምልክትን አሳየኝ። ዛሬ ፈውስ በእኔ ላይ ይሁን። አይንሽን እኔ ላይ አድርጊ። የእግዚአብሔር መንፈስ yes ቀጥ ይኸው ቀጥ yes አስተኛት፣ ልቀቃት። በቃ ተጎብኝታለች። አላየሁኝም በዘመኔ አስደናቂ ነው ኢየሱስ ለኔ። ማክሰኞ ማለዳ ከጧቱ 3 ሰዓት እግዚአብሔርን በዚህ ስፍራ እናመልካለን። ብዙዎች ከስራት ይፈታሉ። እንቀጥላለን። አድራሻ ሰሚት ፍየል ቤት 30 ሜትር ኪዳነ ምህረት ማዞሪያ ከፍ ብሎ ታቦር ዳቦ በርገር ሃውስ ፊት ለፊት ከታክሲ እንደወረዳችሁ ቀጥታ ወደ ቤተ ክርስቲያን ነው የምትገቡት። ቸርቹ አስፋልት ፊት ለፊት ላይ ነው። እንግዲህ አድራሻችንን እንደምትመለከቱት ታቦር ዳቦ ፊት ለፊት እዚህ ጋር አለ። ከፍየል ቤት ቀጥታ